ቤተክርስቲያን ስራ ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምንድን ሰራህ? ምን ሰራህ? ይሄን መሰለ ተጥላ ያገኘቻትን ህፃን ጡት እያጠባች ከራሷ ልጆች ጋር እኩል እያሳደገች የምትገኝ እናት እንደምትራይ ደረሰ መጣረጃቴ የኔ አባት ደረሰ መጣረጃቴ። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርብ ያለው። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ የሚለቃቸውን ደሞ ቪዲዮዎች ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም ብዙ እናቶችን እህቶችን ያስሆነ ገረስተናገር የነበረች ጆርዲ በዛብን ሁላችሁም ታውቋታላችሁ ተስፋ አድርጋለሁ። እሷ አስተናገር የነበረው ነገር ትክክል ነው ወይ? እናንተም መልሳችሁን ታስቀምጡልኝ ኮሜንት ላይ ፈልጋለሁ። ንግግሯን ሰምተን እንመለስ። ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ሰዎች እናንተ የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ፣ እኔ ወደ ኋላ እመጣበታለሁ። በመጀመሪያ ግን ማሳያችሁና ማሰማችሁ ቪዲዮ ምንድነው? ወሊሶ ማርያም እየተካሄደ ያለው ምንድነው? ወጣቶችም ለምንድነው ወጣው ተቃውሞን እያደረጉ የነበረው? ይሄን ቪዲዮ አይተን እንመለስ። ቤተክርስቲያን ስራ ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምንድን ሰራህ? ምን ሰራህ? ይሄን መሰለ ህዝቡ ማወቅ አለበት ነው። አባ የተወደዳችሁ ኢትዮጵያ፣ ኤርትራውያን፣ ኦርቶዶክሳውያን በተለይ ኦርቶዶክሳውያን ይህንን መረጃ ሁላችሁንም የምለምናችሁ በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ አዳርሱ። ምክንያቱም አሁን ጥብቅ የተባለ መረጃ ላቀርብላችሁ ስለሆነ ነው። እጅግ በደንብ አድርጋችሁ ባካችሁ ኦርቶዶክሳውያን ይህን መረጃ አዳርሱልኝ። በኮመንት ደግሞ በወሊሶ ማርያም ያለው ቅርስ ይጠበቅ ያላችሁ ጻፉልን። እንግዲህ ወሊሶ ማርያም ላይ የተሰማ ያለው ነገር አንድ ሁለት እያለ ከበድ ወዳለበት ደረጃ ላይ ደርሷል። ይሄው ምንድነው? አስቀድሞ ብፁዕ አቡነ ዲዮስቆሮስ በነበሩበት ጊዜ መኪናቸውን ሽጠው ያሳነጿት ቤተክርስቲያን ነበረች። አሁን አዲስ ቤተክርስቲያን ታንጿል። በወቅቱ እንደተነገረን መረጃ ከሆነ ከ3 በላይ ፓትርያርኮች ሄደው ባርከውታል። ከ10 በላይ ብፁዓን አበው ሊቃነ ጳጳሳትም የከበረ አጽማቸው ክቡር አስክሬናቸው በዚያ እንዲቀበር ተደርጓል። ይህ ሁሉ ባለበት እንግዲህ ታሪክ ነው፣ ቅርስ ነው። ሊቃነ ጳጳሳት ያረፉበት፣ ፓትርያርክ ብፁዓን ሊቃነ ጳጳሳት ቅዱሳን ፓትርያርኮች የጎበኙበት ታሪክ ያለበት ብፁዕ አቡነ ዲዮስቆሮስ መኪናቸውን ሸጠው ያሳነጿት ቦታ አሁን አዲስ የተሰራ ያኛው ይፍረስ፣ በኮሪደር ያ ይፍረስ፣ ሱቆች ይገንቡበት ብሎ አሁን ያለው አስተዳዳሪ ወስኖ ስራዎችን እየሰራ እንዳለ ተሰምቷል። ይህን ተከትሎ በስፍራ የሚገኙ አገልጋዮች፣ ወጣቶች ይሄ ለምን ይሆናል? ታሪክ ነው፣ ቅርስ ነው። ነገር ግን ተጠብቆ የኮሪደር ልማቱ በሚፈለግበት አቅጣጫ መስመሩን ይዞ እንዲሄድ እኛ የቻልነው እናደርጋለን። ይሄ ግን ታሪካችን ነው፣ ቅርሳችን ነው። ቅርሳችን አይውጣ፣ አይውደም፣ ያልተገባ ነገር አይደረግ። ይሄው እንዳለ ተጠብቆ በሌሎች ቦታዎች ላይ ስራው ይሰራ የሚል ጥሪ አቅርበው ነበር። ነገር ግን የዛ ደብረ አስተዳዳሪ የሆኑት እምቢኝ ብለው ከባድ ነገሮችን ሲያደርጉ ኋላም ደግሞ በፖሊስ ጭምር ጥበቃ ተደርጎ በሌሊት እዛ ያሉ አጽሞች እንደወጡ ከዛ ደግሞ በቅዳሴ ላይ ወጣቶችም የታፈሱ እንዳለ መረጃዎች ተሰምተዋል። በጣም አሳፋሪ ነገር ማለት። አዳርሱ፣ መረጃውን አዳርሱ። ያውኑ ሀገረ ስብከቱ በሊቀ ጳጳስነት የሚመሩት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ብፁዕ ሊቀ ጳጳስም ይህን ጉዳይ አያውቁትም የሚል መረጃ ደርሶናል። እርግጥ አያውቁትም ማለት ይከብዳል። ምክንያቱም ማህበራዊ ሚዲያ ላይ የጮኸ ያለ ጉዳይ ነው። እንኳን እሳቸው የሀገረ ስብከቱ ተጠሪ ሊቀ ጳጳስ እኛ እንኳን መረጃው ደርሶናል። ሰምተው ከሆነ ብፁዕ አባታችን በአስቸኳይ እንደ አባትነቶ መፍትሄ እንዲያበጁልን። ሁለተኛ የቤተ ክርስቲያን ቅርስ፣ የቤተ ክርስቲያን ታሪክ ለትውልድ የሚተላለፍ ነው። ትውፊት የሚባል ነገር አለ። ከአበው አባቶች ሰዎች እንደሰማችሁት ነው። ታሪካችንና ቅርሶቻችንን መጠበቅ ግዴታችን ነው። ማንኛውም ሰው ይመጣል ይሄዳል። ታሪክና ቅርስ ግን ተቀምጦ ከትውልድ እስከ ትውልድ ሊተላለፍ የሚገባ ሀብት ነው ብዬ አስባለሁ። ይሄ ነገር ትክክል ነው ብዬ ወጣቶችም የሄዱበት መንገድ ትክክል ነው ብዬ አስባለሁ። እናንተስ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ
አስቀምጡልኝ። ቤተሰቦች ከሰሞኑ ኮሜዲያን እሸቱ ሲናገራት የነበረች ታዳጊ እጅግ በጣም ብዙ ሰዎችን እንባ እያስወጣች እያስለቀሰች እጅግ በጣም ብዙ ኢትዮጵያኖችም እንዲያዝኑላት አድርጋለች። ታዲያ እጅግ በጣም ብዙ ሰዎች ሲነቀባበሉትና ሲነጋገሩበት የነበረው ምክንያትና ሐሳብ ምንድን ነበር? ይህን ቪዲዮ አይተን እንመለስ። እንዲሁ መድኃኔዓለም ሆይ እንዲሁ እግዚአብሔር ኢየሱስ ሆይ የጠየቁህን ነገር ሁሉ ትቼዋለሁ። የምሬን ሳዝን የነበረውን ማጣቴን መከፋቴን ምናምን ብላ 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 ብዙ የጠየቁህን ነገር በሙሉ ትቼዋለሁ። እንዲሁ እግዚአብሔር ሆይ አንተ መሐሪ ነህና ብዙ ነገሮችን ይቅር ባይ ነህና ይቺ ልጅ ማራት። በእውነት የምሬን ነው። እኔ ቲክቶክ በገባው ቁጥር የዚህ ልጅ ኤዲት ይመጣልኛል። ይቺ ልጅ ስትመጣ መኖሬን ሁሉ ጠላዋለሁ። ማርያምን የምሬን ነው። ማዶ ትባላለች። 10 ዓመት የደም ካንሰር ታማሚ ነች እና የምትናገረው ነገር ይቅር ባይነትን፣ እንተሳሰብ፣ እንተጋገዝ፣ እንጠያየቅ፣ ፍቅር እንስበክ፣ ሰውን አንጥራ ትላለች ገና በ10 ዓመቷ። እመቤቴን የምሬን ነው። እንዲሁ ቅድስት ድንግል ማርያም ሆይ ማርያት። በእውነት እንዲሁ በቃ እንዲሁ እኔ የጠየቁ በሙሉ ይቅርብኝ። ጤነኛ ነኝ። እግዚአብሔር 2 እግር ያላቸው መልካም ሰዎችን ሰጥቶኛል። እኔ ጤነኛ ነኝ። ምበላውን ምጠጣውን ከሰጠኝ አመሰግናለሁ። የጠየቁህን ነገር በሙሉ ትቼዋለሁ። ጌታዬ ሆይ ይቺ ልጅ ማራት። በእውነት የምሬን እንዴት እንደምታሳዝን ጎበዝ። መኖርህ ነው የሚያስጠላህ። በእውነት የምሬን ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ማዶትዬ እንወድሻለን። እንደ ሀገር ነው የምንወድሽ። እንደ ሀገር 120 ሚሊዮን ህዝብ ይወድሻል ማዶትዬ። ኑሪልን ክፉ አይንካሽ። ሰዎች ምናልባት ፕሮግራሙን ካያችሁት እጅግ በጣም ብዙ ሰዎች ይሄን ፕሮግራም ሲመለከቱት አልቅሰዋል። ምክንያቱም እጅግ በጣም አሳዛኝ ታሪክ ያላት ታዳጊ ነች። እግዚአብሔር ጨርሶ ይማራት። መልካም ምኞታችሁን እንዲሁም ደግሞ የተሰማችሁን ሐሳብ ኮሜንት ላይ አስቀምጡልን። ነው ባለ ማለት ምንድነው? ባልጠቀም አለው እያለች የነበረች አንዲት እህታችን አይተን ነበር የተመለስነው በቪዲዮ። ታዲያ እጅግ በጣም ብዙ ሰዎችን አስቆጥቷል። ምክንያቱም እጅግ በጣም ብዙ ሰዎች የሚወዷቸው እጅግ በጣም ብዙ በልጆቻቸው የሚወደዱና የሚከበሩ አባቶች ባሉበት ሀገር ላይ ባለ ማለት ምንድነው እያለች ታስተላልፍ የነበረችው መልእክት ደግሞ ሁላችንም የምናውቀው ነገር ነው። ኢትዮጵያ ውስጥ ትዳር የሚባል ነገር ቢቆም ደስ ይላታል። ታዲያ አንድ ወንድማችንም በዚህ ዙሪያ እጅግ በጣም ደስ የሚል ነገሮችንም እየተናገረ ነበረ። ይሄን ቪዲዮ አይተን እንመለስ። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር እነግርሻለሁ። እናቱ አንቺ ኦልሬዲ ጨልለሻል። እኔ ማለት ነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ፣ ስለ ሴቶች መብት፣ ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እቺ ልጅ ብቻዋን እንዳልሆነች ማውቀው በዛ ነው። አሁን ልብ በሉ። እዚህ ጋር ባል ምንድነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁምሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። እዚህ ጋር ደግሞ መለስ ስትይና ከዛ ከናቅሽው ቁምሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አድርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው። ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታቲስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሰይጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጽሐፍ ቅዱስ ውስጥ በጴጥሮስ ላይ ያለው ሰይጣን ማለት ነው። ጴጥሮስ ላይ ያለው ሰይጣን እግዚአብሔር አምላክ ወይንም ኢየሱስ ክርስቶስ ምንድነው ያለው? እባክህ ጌታ ሆይ አትሙትብን እያለ ያሽሟጠጥ ነበረ። ሄዳችሁ ስታነቡ ምንድነው? ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም አለው። ምን ማለት ነው? ያወራው ጴጥሮስ ነው። ለምን አንተ ሰይጣን አለው? ጴጥሮስ ላይ ሆኖ የሚቀባጠር ሰይጣን አለ ማለት ነው። እነዛ ሰይጣኖች ደግሞ በብዛት የከተሙት ኢትዮጵያ ውስጥ ነው። ምን ልላችሁ ብዬ ነው? እሷን የምትከተሉ ሂዱ፣ መጨረሻ ላይ ደርሳችሁ ራሳችሁ ተንገጫግጫችሁ ስለምትቆሙ ህይወት፣ ተሞክሮ፣ ላይፍ እድሜ ያቆማችኋል። ጀስት ጎ ፎር ኢት አልይዛችሁም። ግን በዚህ ሐሳብ ለምትዋልሉ አንድ መልእክት አለኝ። ወደዳችሁም ጠላችሁም ጄምስ ብራውን እንዳለው ይህ ዓለም የወንድ ነው።
እግዚአብሔር አምላክ ነው መጀመሪያ የሰጠን። መጀመሪያ አዳምን ከዛ ሔዋንን የፈጠረው። ለምን እኩል አላመጣቸውም? ብቻውን ይሆን ዘንድ የምትረዳው ያስፈልገዋል ነው የሚለው። ብቻውን ሆኖ መቆየት የለበትም። የምታቃጥለው እንስራለት አላለም። የእናንተ ነፃ ፈቃዳችሁን ተጠቅማችሁ ነው ነገሮችን እያደረጋችሁ ያላችሁት። ስለዚህ በጥሩ ምሳሌ ልንገራችሁ ሴቶች ፌሚኒስቶች። አንዱን አገባሽ ወንድ በአንቺ ስሌት እንድንግባባ ተጣላችሁ። ባልሽ ይዞ በጥፊ ያጮለሽ ከፈለግሽ መሬት አድርጎ አንገትሽ ላይ ረገጠሽ። ከዛ ብድግ ብለሽ ትደውያለሽ። የምትደውይ ለማን ነው? ለፖሊስ። ለፖሊስ ስትደውይ ሞስት ላይክሊ አንቺን መጥቶ ህይወትሽን ሊታደግሽ የሚችለው ሌላ ወንድ ነው። ኦኬ፣ ሌላ ሴት አይደለም። የመጀመሪያውን እንኳን ሴቶች መጡ ቢባል ሴቶቹ ሲመጡ እነሱም ይዞ በጥፊ ያጮላችሁ። ፖሊሱኝ ምን ሆኚ ዊ ዶንት ኬር። አዳምነታችን ሲመጣ ማንንም ይዘን ጥርግርግ አባታችሁ እናጠፋችኋለን ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ አዳምን ሊገዳደር የሚችለው አዳምን መሆኑ ተረድታችሁ አዳምን እባክህ አድነኝ ነው የምትሉት አይደል እንዴ? ለምሳሌ አንቺ ልጅ ሲምፕል ኮንሰፕት አንድ ደሴት ላይ አንድ ሴትና 100 ወንድ አስቀምጠን ሄደን ከ20 ዓመት በኋላ ተመልሰን ብንመጣ እርግጠኛ ነኝ እዛ ቦታ ላይ 100 የሞቱ ወንዶችና አንድ ሴት ነው ልናገኝ የምንችለው። የተፈጥሮ ጉድ ነው የምነግርሽ። ልትክጂ ትችያለሽ። በዚህ አጋጣሚ እሷ የምትከተሉም ይሄን ምሳሌ ልብ ብላችሁ ስሙ። ሁለተኛ ምሳሌ እየሰጠዋችሁ ነው። በተቃራኒው ደግሞ አንድ ወንድና 100 ሴት ደሴት ላይ አስቀምጣችሁ ብትመለሱ ከ30 ዓመት በኋላ ተመልሳችሁ ብትሄዱ ያ በወቅቱ አስቀምጣችሁ ትሄዳችሁት አንድ ወንድና 100 ሴት ወደ ህዝብ ተቀይሮ ኔሽን ሰርቶ ታገኙታላችሁ። ይሄንን የተፈጥሮ ኃይል የሰጠን እግዚአብሔር አምላክ ነው። የምንነጋገረውን እንነጋገር፣ የማንነጋገረውን ግን ይቅር፣ ትሸነፋላችሁ። ትክክለኛ የሆነ ሐሳብና አስተያየት ነበር ወንድማችን ሲሰጥ የነበረው። ምክንያቱም ይቺ ልጅ አባት የላትም የሚያስብል ነገሮች ነበር የምታወራው በተለያየ ጊዜ። ታዲያ ይሄ ነገር ልትከለከልና ነው። ቤተሰቦች እናንተም የተሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡ። እንደሰማችሁት ነው ቤተሰቦች። በየትኛውም አይነት ሃይማኖት ትምህርት ላይ ብንሄድም ባል ጥቅም የለውም የሚል ነገር የለም። ይህ የራሷ አስተምሮ ነው ማለት ይቻላል። ታዳጊዎችን አይምሯቸውን ለማበላሸትና ለመበከል ነው የተነሳችው ማለት ይቻላል። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው ከሰሞኑን እና አርቲስት ሰራዊት ፍቅሬ የተለያዩ ነገሮችን እየተናገሩ ነበር። ስለ መኪኖቹ ከዚህ በፊት ስለተከሰሱበት ክስም እነ ሰለሞን ቦጋለ እና ይገረም ደጀኔ የተለያዩ ነገሮችን እየተናገሩ ነበር። አሁንም ቢሆን አውንታ በሪሳን የተለያዩ ነገሮችን ሐሳብና አስተያየቶችን በእነሱ ዙሪያም እየሰጠ ይገኛል። እስኪ ቪዲዮ ደግሞ አይተን እንመለስ። የምታስፈራራበትም በቂ እንትን የለም። ትልቅ ሰው ይመስለኛል ያልከው ወይን እኔ ወይን ጋዜጠኛ አርያ ስላሴ ነው። ሞስት ፕሮባብሊ አርያ ስላሴ ነው የሚሆነው። አርያ ስላሴ ከትልቅ በላይ ትልቅ ነው። ባይዘ በችግር ጊዜ በዛ ሀገር ጥርስ ባወጡ ሌቦች በተንቀሸቀዡበት ሰዓት ፊት ለፊት የወጣ ሰው ነው አርያ ስላሴ። እኔም ብሆን በዚች ሀገር ላይ ሌብነት ነውር እስኪመስል ሌብነትን ማጋለጥ ነውር እስኪመስል ድረስ አቅም ሳይኖር የገንዘብ አቅም፣ የፖለቲካ አቅም፣ የእውቅና አቅም ሳይኖር በድፍረት እንደዚህ አይነት ውስጥ መግባታችን የትልቅነታችን ምልክት ነው። እድሜያችን ሜቢ ቁመትና እድሜያችን ካንተ ያነሰ ሊሆን ይችላል። ነገር ግን የሰራነው ነገር ትልቅ ያስብለናል። በዚህ ውስጥ እኛ ቪክቲሞች አይደለንም። ከእናንተ የበለጠ ሆዳችንን ቆይ ጋብ በል ያዘው ረሃቡ ይሻልሃል ብለነው ነው። ስለዚህ ትልቅነት እንትና ዋርካ እንዳለ አይደለም። በሰራው ስራ ልክ ነው የምትለካውና ቀላል ትልቅ ነን እንዴ? ሰለሞን ቦጋለ ይቀጥላል። ሰለሞን ቦጋለ እስር ቤት አስተሳስሮናል ይላል። እንኳን ተሳሰራችሁ ህሊናችን ንጹህ ነበረ ይላል። አሁን እዚህ ሰለሞን መምከር ነው የሚያስፈልገው። መምከር እንዴት ነው የሚያስፈልገው መሰላችሁ? የስካም ባህሪውን ሳያውቀው ቀርቶ ነው ወይ ነው። አሁን ሰለሞን የማታውቀው ከሆነ ብቻ ይሄ ምክር ተቀበለኝ። ንግድ ማለት ለትርፍ ነው። መንግስተ ሰማያት ለመግባት ማንኛቸውም ሰው አይሰራም። የሚሰራው ለንግድ። ንግድ ደግሞ የመጨረሻው ሪዛልቱ ትርፍ ነው። ስለዚህ አንድ ካምፓኒ ከስሬ እሸጣለሁ 2000 3000 መኪኖችን መጀመሪያ አምጥቼ ከዛም በኋላ እስከ 20000 መኪኖች አመጣለሁ 3000 መኪኖችን ከስሬ እሸጣለሁ ሲል ምንም እያለህ ነው ያለው?
ለምሳሌ መኪኖቹ 2.8 ሚሊዮን ብር የገበያ ዋጋቸው ከሆነ እሱ በ1.9 ሚሊዮን ብር ሸጣለሁ የሚል ከሆነ በእያንዳንዱ መኪና ላይ 900 ሺህ ብር እየከሰርኩ ሸጣለሁ እንደማለት ነው። ቁጥሩ ላይ ከተሳሳትኩ ሶሪ 900 ሺህ ብር ከአንድ መኪና ላይ ከስሬ ለዛውም አድሚኒስትሬቲቭ ኮስቱ ፕሮሞሽን ኮስቱ ሌላ ሳይጨምር 3000 መኪኖችን እሸጣለሁ ካለ 3000 መኪኖችን ሲባዛ እንደሰማችሁ ነው ቤተሰቦች። አዎንታዊ በርሳ ከመጀመሪያው ጀምሮ እስካሁን ድረስ እየተከራከረ እየተሟገተ የኢትዮጵያን የተበደሉ ህዝቦችን ሰላም አስከብራለሁ እያለ ይገኛል። እናንተስ ስለ አዎንታዊ በርሳ ምን ትላላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡት። በቤተሰቦች ሳምንቱን እጅግ በጣም ብዙ ሰዎችን ያስደሰቱ እንዲሁም ደግሞ እጅግ በጣም ብዙ ሰዎችን ትምህርትም ያስገኙ ማለት ይቻላል የፍቅር ህይወታቸውን በድጋሚ መመለስ የቻሉ ፍቅረኛሞች በሰይፉ ላይ ቀርበው የተለያየ ነገሮችን እየተናገሩ ነበር። በስተመጨረሻ መታረቃቸውም እየተሰማ ነበር። ሆኖም ግን ሁሌም ቢሆን ሰው ቅሬታ አይጠፋውምና በልጁ ላይ ወቀሳ እያቀረቡበት ነበር። አሁን ላይ እሷ የተሻለ ነገር ላይ ስለደረሰች እንዲሁም ደግሞ በዚህ በሶሻል ሚዲያ ላይ እውቅናን ስላገኘች ነው በድጋሚ ወደ ሰው የተመለስከው እያሉ ልጁን ለማሸማቀቅ እየሞከሩ ይገኛሉ። አንድ ሰው በልጅ ከታሰረ በልጅ ከተገናኘ ወይ ደግሞ ልጅ አብሮ ከወለዱ ባልና ሚስቶች የፈለገ ቢለያዩ ድጋሚ መታረቃቸው መመለሳቸው አይቀርምና እንደዚህ ያላችሁ አታሸማቁኝ እያለ እሱም የተለያየ ሐሳብና አስተያየቱን እሷም የተናገረችለት ነበረ። ይሄን ቪዲዮ ነው አይተን እንመለስ። እሺ የመጀመሪያ ጥያቄ የብዙዎቻችሁ ስለሆነ ነው እንዴት በአንድ ጊዜ ይቅር አልሽው በዚህ ፍጥነት የሚሉ ብዙ ጥያቄዎች እየተጠየቁኝ ነበርና በአንድ ጊዜ ይቅር አልሽው እውነት ለመናገር በጣም ከባድ ጥያቄ ነው። በአንድ ጊዜ ይቅር አልሽው ከባድ ጥያቄ ነው። ማርያም ከብዶኛል። እንዴት ሁሉ ኤክስፕሌን ማድረግ እንዳለብኝ አይሆን ነው። ግን ይቅርታ ያደረኩት ለራሴ ለውስጤ ሰላም ስል ነው። ውስጤ ሰላም እንዲሆን ስለምፈልግ ነው በቃ። እና ደግሞ እውነቱን ነው የምነግራችሁ። እዚህ ጋር ምንም የምናስመስለው ምንም ነገር የለም። እኔ ትክክለኛው ስሜቴ ይሄ በቃ ይሄን ይቅርታ አለመቀበል ራሱ ማለት ነው ለኔ ግፍ ነው የሚሆንብኝ። ይሄንን ይቅርታ አለመቀበል ማለት ነው። ምክንያቱም እግዚአብሔር እኮ አንዳንዴ ጥሩ ነገሮችን ብቻ አይደለም መጥፎ ነገሮችን ወደ ህይወታችን አምጥቶ ታሪካችንን ሊገለባብጠው ሁሉም ነገር ለበጎ ነው አይደለ? ታሪካችንን ሊገለባብጠው ሲፈልግ ነውና እነዚህ ሁሉ ደግሞ ያኔም አውቀው ነበር እዛ ያሳለፍኳቸው ነገሮች ቤት ውስጥ ሆኜ ምናምን ከዛ ይሄም ቀን አልፎ እኮ ታሪክ ይቀየራል አይደል ምናምን እያልኩኝ ዊሽ አረግ ነበርና ያኔ ከአምላኬ ጋር ያወራኋቸው ነገሮች በሙሉ አሁን እስከገረም ድረስ በአንድ ደቂቃ ቪዲዮ ነው ይሄ ሁሉ ታሪክ እየተፈጠረ ያለው አይደለ? መጥፎ ነገር ብሎ ወደ ህይወት ያመጣውን ነገር ወደ ጥሩ ነገር ይሄ መጥፎ ነገር በየማወራችሁ ነገር ለኔ ትልቅ ሲሳይ ነው፣ ትልቅ በረከት ነው። ህይወቴን ሁላ ለመለወጥ ተርኒንግ ፖይንት የሆነ ነገር ነው ለኔ ማለት ነው ፐርሰናሊ። ይሄንን ይቅርታ አለመቀበል ለኔ በጣም ትክክል ያልሆነ ነገር ነው። ሌላ ደግሞ እንዳልኳችሁ ለውስጤ ሰላም ተጨማሪ ደግሞ ከውስጤ ሰላም ባለፈ ደግሞ የምሬ ነው ማርያምን ሁሌ አባታችንን እንጸልያለን አይደለ? ጥያቄ ለምን ይፈጠርብኛል ውስጤ ላይ አባቢ ማርያምን የምሬ ነውና ለዛ ስል ግዴታ በቃ እንዳልኳችሁ ነው ለውስጤ ሰላም ስልና እግዚአብሔር በሚያውቀው በቃ አምላኬ ውስጥ ያለውን ቂም አስወጣልኝ። እሱ ነው ውስጥ ያለው ቂም ነው እኔ እንዳይሳካልኝ እያደረገ ያለው ብዬ ብዙ ጊዜ ጸልያለሁ፣ ብዙ ጊዜ ተማጽኛለሁ። ከንሳ አባቴ ጋርም ብዙ ተማክሬበታለሁ። በቃ ጸልዩልኝ ብዬ ማለት ነው ውስጥ ያለውን ቂም እንዲያወጣልኝ ጸልዩልኝ ብዬ ብዙ ጊዜ ከአምላኬ ጋር ተመካክሬያለሁ። አሁን ውስጤ የምፈልገው ሰላም ነው፣ የምፈልገው ስራ መስራት ነው፣ የምፈልገው ፍቅር ነው። ፍቅር መጣ ፍቅርን መግፋት አልችልም። አም ሶሪ የኔ ኦፒኒየን ነው። በቃ ብዙ ጊዜ የጸለይኩባቸው ነገሮች ስለሆነ ይቅርታ ማድረግ ነበረብኝ ከዚህ አንግል ነውና ብዙዎቻችሁ የተናደዳችሁብኝ ሜቢ ለዛ ሊሆን ይችላል። ስለተናደዳችሁብኝ በጣም አም ሶሪ በጣም ግን ውስጤ ያለው ትክክለኛ ፊሊንግ በቃ ይቅርታ ማድረግ ስላለብኝ ነው። እና ደግሞ ባይመጣ ኖሮ ለምን ይቅርታ ምናምን ብዬ ከሱ ጋር ልጋጠም ምናምን ወይም ደግሞ አለ ልሰው ነበር። ግን ይቅርታ ገፍቶ እኔ ጋር ስለመጣ እንኳን እኔ ኢየሱስ ክርስቶስ እየተበደለ ኖሯል። ኢትስ ኦኬ this is my opinion። ለዛ ነው ይቅርታ ያደረኩት ለውስጥ ሰላም ስናገር ታደረኩት። thank you
ቤተሰቦች እንደተመለከታችሁት ነው። በዚህ በሶሻል ሚዲያ ላይ ማንኛውም ሰው ከቀረበ ከታወቀ በኋላ የተለያዩ ሰዎች የተለያዩ ነገሮችን በቀሰዎችንም ይሁን የግል ሀሳብና አስተያየቶችን ማቅረባችን አይቀርም። ምክንያቱም ሰው ነውና። ለማንኛውም ግን ከባለትዳሮች ላይ ዞር ብንል ይሻላል የተባለ ነበር። እናንተስ ምን ትላላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ኮሜንት ላይ የሞዴሏን እህት ጠርተው ጓደኞቿ ምን እንዳደረጓት የሁላችሁም የሰማችሁት ሀቅ ነው፣ የሰማችሁት ነገር ነው። ከመጥፎ ጓደኛ እግዚአብሔር ይጠብቃችሁ። ሊያሾም የተለያየ ነገሮችን የተናገረች ነበር። በዚህ ዙሪያ ላይም ይህን ቪዲዮንም አይተን እንመለስ። የገዛ ጓደኛ ቤስት ፍሬንድ ሁሉንም የምታውቅ ጓደኛዋ ናት። እንግዲህ 2 ሚሊዮን ይሄን ሁሉ ታርጌት የሰሩት የቅዱሳንን ህይወት ለማጥፋት ብቻ አይደለም፣ ባይዘው የሐሴትንም ስኬት ለማጥፋት ነው። በነገራችን ላይ የሰሩት ሴራ ማለት ነው። ምክንያቱም ሐሴት ሚስ ኢትዮጵያ ናት። አሁን ወደ ውጭ ልትሄድ ነው። በዛ ላይ አሁን ውድድር አላት። የዞረች የኢትዮጵያን ካልቸር እያስተዋወቀች ነበረ። ያንን ነገሯን ሁሉ ለማጨለም የተደረገ ነገር ነው። አሁን ብላ አስባ ታርጌት አድርጋ እቺ ጓደኛዋ ያደረገችው ማለት ነው። እግዚአብሔር ይፍረድብሽ፣ የእውነት እግዚአብሔር ይፍረድባችሁ እንደዚህ የምታረጉ ጓደኞች። እግዚአብሔር ባሰባችሁት ምናልባት ክፉ ሰው ትንሽ ጊዜ ነው ስኬታማ የሚሆነው። መጥፎ ሰው ትንሽ ጊዜ ነው ስኬታማ የሚሆነው። ከሆነ ጊዜ በኋላ እግዚአብሔር ራሱ ይቀጣውና ገደል ይወስደዋል። ራሱ እግዚአብሔር ራሱ ሰው አይደለም። እና እግዚአብሔር ይፍረድብሽ የእውነት እንደዚህ አይነት ወንጀል በገዛ ጓደኛሽ ላይ አድርገሽ። ይሄ ለብዙዎቻችሁ ቀልድ አይደለም። በነገራችን ላይ ማንቂያ ይሁን የምትነቁበት ነገር አለ። ከህይወታችሁ እስኪመጣ ጠብቁ። እስከሚመጣ ሁላችንም የምንጠብቀው እስኪመጡ አጠገባችን እስኪገባልን ድረስ ነው የምንጠብቀው ነው አይደለም። በፊት የነበሯችሁን ጓደኞች ቆም ብላችሁ አስተውሉ። በአድናቆት ውስጥ ብዙ ነገር አሳልፋችኋል። በድገፋ ውስጥ ብዙ ነገር አሳልፋችኋል። እንዳይመስላችሁ ካለፈው በኋላ ግን ነገሮችን አይናችሁን ስትገልጡ ይገባችኋል። እንዴ እንደዚህ ሆነው እንደዚህ ነው እንዴ እያላችሁ በደንብ አድርጋችሁ ይገለጽላችኋል። ወዳጅ ብላችሁ ያመጣችኋቸውን ሰዎች አድናቆታቸውን አሁን ወደኋላ ተመልሳችሁ እዩዋቸው። ሲያደንቋቸው የነበሩትንና ሲደግፏቸው የነበሩትን እግዚአብሔር በሚያውቀው ነው የምነግራችሁ። ይሄ እውነት ነው። የሁሉም ሰው ጓደኛ ከጎን በኩል ያንተን የሆነ ነገር አስደስቶ እስከ መጨረሻ አይሄድበትም። ከተሳካለት ያጠፋሃል። ካልተሳካለት ደግሞ በተቻለው መጠን አንተን ታግሎ የሆነ ነገር ላይ ሊጥልህ ይፈልጋል። የቅርብ ሰው ጠላት ነው። ሁሌ ሞቶ ስላንተ መጥፎ ነው የሚያወራው። ጠላት ሁሉ ጊዜ ጠላት ነው። ጥሩ ነገር አይናገርም። በቃ ይወጣል፣ ይናገራል፣ ይዘልፋል፣ ይሰድብሃል፣ መጥፎ ምኞቱን ይገልጻል። አንተ የምትወድቅበትን አንተ የሆነ ነገር የምታደርግበትን ነገር እየመጣ ያስተምርሃል፣ የሆነ ነገር ያስተላልፋል። አንተን ለማቅርሸት ይሄዳል ሁልጊዜም ማለት ነው። አንተም ያንን ትጠብቃለህ። ወዳጅህን እንዴት ታውቀዋለህ? ወዳጅ የምትለው ሰው እንዴት ታውቀዋለህ? እያደነቀ ጥሩ ነገር እያለ እስኪ አስቡት። ነይ ቤቴን ይልኝ ጓደኛዬ ነሽና ነይ ቤቴን ይልኝ አዲስ የተከራየሁትን ቤቴን ይልኝ። ከጓደኛሽ ይሄንን መልዕክት ብትሰሚ የትኛዋ ሰው ናት እንደዚህ አይነት ነገር በእኔ ላይ አስበዋል ወይም ደግሞ ሊያደርጉ ነው ብላ የምታስብ ጓደኛ ቤቷን እንድመርቅላት ጠርታኝ ነው ብላ በመልካምነት ከሞቀ ቤቷ ተነስታ ራይድ ይዛ ወደ እሷ ጋር ሄደች። የእሷ ግን ህይወቷን ማጥፊያ ያደረጓት። ብር ጠየቋት። እነሱነቱን ስታቅ አሳልፋ እንደምትሰጣቸው ስላወቁ ህይወቷን አልቀሰፏት። ይሄን ያደረጉት አንድ ቅዱስን ብቻ ለመስበር አልነበረም። በነገራችን ላይ እንደሰማሁት ከሆነ እቺ ሚስ ኢትዮጵያ ራሷ ሐሴትንም ነው ማነው ስሙ ሐሴት ታርኩኝ ሩታንም ነው። በነገራችን ላይ ሩታንም ለመቅበር የተደረገ ሴራ ነው። እኔ ነገርኳችሁ። ዜናው ሳይወጣ ነው እዛው ለቅሶ ላይ የነበሩ ሰዎች ቮይስ አድርገው ይላኩኝ። እንደውም ከቻልሽ ነኝ ምናምን ሲሉኝ አጋጣሚ አልተመቸኝም። እውነት ደግሞ እኔ እንደዚህ ምናምን ቀብር ቦታ መሄድ በጣም ነው የሚጨነቀው በራሴ ስለምፈራ ማለት ነውና ከቻልሽ ነኝ ምናምን ሲሉኝ አይ ዛሬ አይመቸኝም ቀድማችሁ ነግራችሁኝ ቢሆን እመጣለሁ። እና በጣም ነው የምታሳዝነው ሩታ፣ በጣም ነው የምታሳዝነው። የኢትዮጵያ ሕዝብ ድጋፍ ትፈልጋለች። በጣም ምን ያህል መራርና አስከፊ ጊዜ እንደደረሰን የሚያሳይ ቪዲዮ ነበር አይተን የተመለስነው። ምክንያቱም በዚህ ያክል ደረጃ ሰው ላይ ይጨክናል። አንዴ ነይና ቤቴን ኤልኝ ቤት ገዝቻለሁ ጠርተዋት ነው ህይወቷን እንዲያልፍ ያደረጓት። እጅግ በጣም ብዙ ሰዎችን ያሳዘነ፣ እጅግ በጣም ብዙ እናቶችን ያስለቀሰ ድንገተኛ ሀዘን ነበር የሰማነው። እጅግ በጣም ብዙ ሰዎችም አዝኗል። ለቤተሰቦቿ ለወዳጆቿ እግዚአብሔር መጽናናትን ይላክልን። የእህታችንን ነፍስን እግዚአብሔር ይማርልን። እጅግ በጣም አሳዛኝ ነገር ነበር ሰምተን የተመለስነው። ሌላ ደግሞ ቤተሰቦች ቬሮኒካ አዳነ ምንድነው ያጋጠማት? ከሰሞኑን በሶሻል ሚዲያ ላይ ሐኪም ቤት ተኝታ የተለያየ ቪዲዮችን እያጋራች ነበረ። ይህን ቪዲዮ
ሰምተን እንመለስ። አርቲስት ቬሮኒካ አዳነ ምንድነው የገጠማት? ራሷ በማህበራዊ ሚዲያ እንዳጋራችው መረጃ ከሆነ ቤተሰቦቼ ቬሮኒካ ላለፉት 4 ቀናት በሆስፒታል ውስጥ ተኝታ ስትታከም እንደነበረ ገልጻለች። ወደ ሕክምና ያመራችበት ምክንያት በከፍተኛ የጨጓራ ህመም እንደሆነም ገልጻለች። ወዳጆቼ ለጨጓራ ህመም ያበቃት ምክንያትም ክብደት ለመቀነስ ልክ ያልሆነና ያልተመጣጠነ አመጋገብ ስርዓትን በመከተሏ ምክንያት እንደሆነም ገልጻለች። ቬሮኒካም በመግለጫዋ ቤተሰቦቼ ሆስፒታሉንና ወዳጆቿን አመስግናለች። በቅርቡም በአዳዲስ ስራዎች ብቅ እንደምትልም መልእክቷን አድርሳለች። ቤተሰቦቼ ቬሮኒካን ፈጣሪ ጨርሶ ይማርሽ በሏት። መልካም ጊዜ። ቤተሰቦች እንደሰማችሁት ነው። ቬሮኒካ አዳነ ትንሽ ህመም አጋጥሟት ነበር። አሁን ላይ ያገገመች ትገኛለች። ሌላ ደግሞ ሉላ ገዙም ከሰሞኑን ህመም አጋጥሟት እግሯ ላይ ህመም አጋጥሟት ከሰሞኑ ከኢቢኤስ ፕሮግራሞች እንደራቀች ሁላችንም የምናውቀው ነገር ነው። ታዲያ እጅግ በጣም ብዙ ሰዎችም ለቬሮኒካ አዳነም ለመልካም ምኞታቸውን ደግሞ እግዚአብሔር ይማራችሁ እያሉ የተለያየ ሀሳብና ስቱን እያቀረቡላቸው ይገኛል። የኢቢኤስ ጋዜጠኞች ቀን ወደ ቀን የት እየገቡ ነው እየተባለ ነበረ። ዮናስ ከበደ እንደ ቀልድ ካየነው ወደ 2 ወር ገደማ አልፎናል እየተባለ ይገኛልም። ከሰሞኑ ሉላ ገዙንም አላየናትም የት እየሄድ ነው ያሉ የተለያዩ ሰዎችም ጥያቄን እያቀረቡ ነበረ። እሷም በሶሻል ሚዲያ ላይ እግሯ ላይ ህመም እንዳጋጠማትና እስክታገገም ድረስ አንድ አሳዛኝ ታሪክ አንድ ታዳጊ ምንድን ያጋጠመው ይህን ቪዲዮ ሰምተን እንመለስ። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም የተገደለችው በቅርብ ጓደኛዋና እንዲሁም ደግሞ በጓደኛዋ ቦይፍሬንድ መሆኑ ተጋልጧል። የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ ምርመራ አሁን እነግራችኋለሁ። ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ህይወቷ ማለፉ የመላው ህዝብንና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባዋ ግን ምቀኝነትንና እንዲሁም ደግሞ አደገኛ ሴራ ተሸሽጎ ነበር። ዓርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ መተሽ ቤቴን ኤይልኝ ደግሞ የማገናኝሽ አዲስ ስራ ዕድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ አቀረበችላት። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፍጭ ኮንዶሚኒየም አመሩ። ኮየ ፍጭ በሚገኝ አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳንን ድምጽ እንኳን አውጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚደረግበት ወቅት አጋቾቹ ቅዱሳንን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙት ሚስጥር አሳልፋ እንደምትሰጥባቸው ተገነዘቡ። በዚህም ፍርሃት፣ ጭካኔ በተሞላበት ውሳኔ በዚያው ዓርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል ዋነኛዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ መያዙ ተሰምቷል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎቹ ወንጀሉ መፈጸማቸውም ነው ድርጊቱ እንዴት ፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። እንደተመለከታችሁት ነው ቤተሰቦች ሰይፉ ላይም ደብለው የተለያዩ ንግግሮችን የተናገሩ ነበር። ጥንቃቄ ያክል ነበር ይሄን ቪዲዮ ይላችሁ የመጣሁት። ለማንኛውም ቤተሰቦች ለዛሬ ይላችሁ ነው ቪዲዮ እነዚህ ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሐሳብና አስተያየቶችን ያለውጣሉ የማስባቸው ቪዲዮችን አቀርብላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ